ብሌን ወላጅ እናቷ በሕይወት እንዳለች ደረሰችበት። የእንጀራ እናትሽ ዋሽቶሽ ነው፣ እናትሽ በሕይወት አለች ብሎ ደውሎ ነገራት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የአደራን ድራማ ቀጣዩን ክፍል ይዤ ቀርብ ያለው። በባለፈው ክፍል ትንሽ ላስታውሳችሁ። ብሌን ፍሌሹን መልሽለት ለባይሉ፣ እኔ እናቴን በማገኝበት መንገድ አገኛለሁ። ስለዚህ እናትሽን አሳዳጊ እናትሽን ይገልብሻል። ባይሉ አንቺ እንደምታስቢው አይደለም፣ ጨካኝ ነው ብሎ ይላትና ፍሌሹን ይሰጣታል። ፍሌሹንም እንደሰጣት ለባይሉ ደውላ ፍሌሹን አግኝቸዋለሁ ብላ ትለዋለች። ፍሌሹንም በደንብ አስቀምጪ፣ እኔ እስክመጣ ድረስ ምንም ነገር ሰበብ አልፈልግም ብሏት ነበረ። ሆኖም ፍሌሹን ፍራሿ ስር ስታስቀምጥ ቃል ከሩቅ ተመልክቷት ፍሌሹን ወስደው ነበረ። ፍሌሹን ብትፈልገው ብሌን ልታገኘው አልቻለችም። ባይሉም ወደ ቤት ይመጣና ብሌን ብሎ ከተጣራም በኋላ ፍሌሹ የታለህ? ቶሎ ስጪኝ፣ ይሄ ፍሌሽ ለእኔ በጣም ያስፈልገኛል፣ ይሄ ፍሌሽ ሕይወቴ ነው ብሎ ይላታል። ብሌንም እሺ በቃ አመጣለሁኝ ጋሼ በማለት ወደ ክላሷ ትሄዳለች። ክላሷም ሄዷ ፍሌሹን ብትፈልገው ልታገኘው አልቻለችም። ፍሌሹን ቃል ወስዷ ያለውን መረጃውን ሁሉ ኮፒ አድርገዋለች። ቃልም ፋይሉን ኮፒ ካደረገች በኋላ ባይሉን እንደምትበቀለው ይሄ ፋይል በጣም እንደሚያስፈልገውም ስለነገራት በጥፊ ስለመታትና ሰላምን እውነተኛ ልጅሽ እኮ አይደለችም ብሏት ነበረ በባለፈው ክፍል ላይ። ሰላምም እንዴት ሆኖ ነው ግን ስምሽ የተቀየረውም? እኔ ትቼ ሴት ልጄን ብሌን ነበረች ብላትልና እኔ አላቅም እማዬ ስትላት ባይሉን ከዚህም በፊት ደውላ ስለጠየቀችው እሷም ይቅርታ ብላት ነበረ። ሆኖም ፍሌሹን ኮፒ ካደረገች በኋላ ብሌንም ፈልጓ ካጣች እውነት ከዚህ ግቢ አልወጣም፣ እኔ አልጋዬ ስር አስቀምጬ ነበረ ጋሼ፣ ምንም አላቅም፣ ብቻ ትንሽ ጊዜ ስጠኝ ልፈልግ እያለችው እያለ ቃል ከክፍሏ ትወጣለች። ቃልም ከክፍሏ ስትወጣ እውነት ነው ከዚህ ግቢ አልወጣም፣ ስትዝረከረክ ግቢ ውስጥ ጥላው ነበረ፣ እኔ ከግቢ ውስጥ አግኝቼ ነው በማለትም ፍሌሹን ለባይሉ ትሰጠዋለች። ባይሉም ፍሌሹን ይዞ በኋላ እናወራለን፣ ይህ ፍሌሽ ማለት ሕይወቴ እኮ ነው በማለትም ከተናገራቸው በኋላ ጥሏቸው ወደ ቢሮ ይሄዳል። ወደ ቢሮም ልክ እሱ እንደሄደ ቃልም ብሌንን በጥፊ ትመታታለች። በጥፊ ትመታትና እኔን ባይሉ በጥፊ ሲመታኝ ቆመሽ ራስሽ ሰርቀሽ በጥፊ ስላስመታሽኝ ይሄ ማለት ነው፣ ገናም ደግሞ ሕይወትሽን አመነቃቅርብሻለሁ በማለት ብሌንን ትናገራታለች። ብሌንም በጥፊ ስትመታት እጅግ እያለቀሰች ውጪ በረንዳ ላይ ቁጭ ብላ ታለቅሳለች። ስቅ ስቅ እያለቀሰች እያለ ዳጊ ይመጣል። ብሌን ምን ሆነሽ ነው? በእኔ ሰበብ ነው አደል እንደዚህ የምትሰቃዩ? በማለትም አቅፎም እያባበላት ነበረ። እሷም አይ በአንተ ሰበብ አይደለም በራሴ ሰበብ ነው እያለችም እያለቀሰች እያለ ሰላም ትመጣለች። ሰላምም እጅግ ትደነግጥና ምን እያደረጋችሁ ነው ያላችሁት? አንቺ ቤቴን ለቀሽ ውጭ ያላልኩሽም ነበር እንዴ? ምንድን ነው እዚህ ምሰሪው? በማለትም ትናገራታለች። ብሌንም እሺ ይቅርታ እሄዳለሁ በማለትም ስትላት ዳጊ ቶሎ ብሎ አይ እሷ ምንም ያጠፋችው ነገር የለም፣ ፍሌሹንም የሰረኩት እኔ ነኝ ብሎ ይላታል። ሰላም እንዴት ልጄ ክላስ ገብተ ፍሌሹን ትሰርቃለ? እንደ ልጄ ስላየውክና ስላመንኩ ነው እንዴ እንደዚህ የምታደርገው? ምን አይነት ሌባ ነህ? ምን አይነት ልጅ ነህ? ብላ እጅግም ትቆጣዋለች። እሱም ይሄ ፍሌሽ በጣም ስለሚያስፈልገኝ ነው የወሰድኩት፣ ይቅርታ አድርጊልኝ
ብሌንንም ከስራ አታባርሪያት ብሎ ይላታል። እሷም በል ከዚህ ግቤን ለቀ እንድትወጣልኝ እፈልጋለሁ ብላ ትለዋለች። ብሌንንም እኔ አወራሻለሁ ገና አልጨረስንም፣ ግቢ ወደ ውስጥ፣ አንተ ግን ግቤን ለቀ ውጣልኝ በማለት ወደ ውስጥ ትገባለች። ወደ ውስጥም ገብታ ቃልዬን ሰላም ስትላት ቃልም ዝም ትላታለች። ምነው ልጄ ካዲያ እንደዚህ ነው እንደምትቀበይኝ ብላ ስትላት እኔ ለምን እንደዚህ እንደምሆን ታውቂያለሽ ብላ ትላታለች። እቺ ብሌን ገረድ የተባለችውን ከዚህ ቤት እስካላወጣሻት ድረስ እኔ እንደዚህ ነው መሆንብሽ ብላ ትላታለች። እሷም እንደዛ ስትላት ምን ብዬ ከዚህ ቤት ላስወጣት? ብሌን ምንም ጥፋት አላጠፋችም። ፍሌሹንም የሰረቀችው እሷ አይደለችም። እናቷም ታማሚና ደካማ እናት ናት። ስለዚህ እንዴት ብዬ ነው የማባረራት ብላ ስትላት እሱን አያገባኝም፣ ግን ከዚህ ቤት እንድትወጣ እፈልጋለሁ በማለት ትላታለች። እሷም ማስጠንቀቂያ እሰጣትና እዚሁ እየሰራች እናቷን ትጦር ሌላ ስራ እንድትፈልግም እነግራታለሁ እንጂ እንዴት ምንም ነገር ሳታጠፋ ውጪ ብዬ አወጣታለሁ? ከባድ እኮ ነው ቃል ብላ ትላታለች። ቃልም ቶሎ ከዚህ ቤት ፈልጓ እንድትወጣ ንገሪያት ብላ ትላታለች። እሺ ቃልዬ በቃ ልብሴን ቀይሬ እመጣለሁ በማለት ትላትና ልብሷን ልትቀይር ትሄዳለች። ቃልም የብሌንን ህይወት ለማመነቃቀር ወዲና ወደዛ እያለች ነው። ባይሉም ለታዴ ደውልና ፍሌሹ በእጄ ገብቷል፣ በጣም ደስ ብሎኛል። አሁን ላይ የብሌን እናት እንዳትሞት ትንሽ እንድትኖር እንፍቀድላት፣ ግን ያስፈራራኝን ሰው ስልክ ቁጥር አጣራና ንገረኝ ብሎ ይለዋል። እሱም ያ ቁጥሩን ሳጣራው የዛሬ 10 ዓመት የሞተ ሰው ስልክ ቁጥር ነው ብሎ ይለዋል። እሱም እሺ በቃ ካለውም በኋላ ቶሎ ብሎ ወደ ዳጊ ጋ ይደውላል። ዳጊንም ፍሌሹን ለባይሉ ሰጠክ አይደል? በል አሁን እናት ቅጣቱን ትቀበላለች። እኔ እየፎከርኩብህ አንተንም እናትህንም ምንም ስላላደረግኩኝ ነው አይደል ያንን ፋይል የሰጠው? ያ ፋይል ማለት እኔ እስከ ዛሬ የለፋውበት ባይሉን በቁጥጥሬ ውስጥ የማደርግበት ፋይል ነበረ ብሎ ይለዋል። ፋይሉ እስካለ ድረስ ለምን ካዲያ እንደዚህ አታደርግም? በዚሁ አንተን አትለውም ብሎ ይለዋል። አሁንማ ፍሌሽ እሱ ጋር ሄደ። ስለዚህ የኔም ወንጀል እዛ ውስጥ ስላለ አሁን ላይ እንደዛ አይሆንም፣ ቅጣቱን እናት ትቀጣለች ብሎ ይለውና ስልኩን ይዘጋበታል። ዳጊም እባክህ ብሎም ቢለምነው ስልኩን ጆሮ ላይ ሲዘጋበት ወደ አምላኩ መጸለይ ጀመረ። እባክህ አምላኬ እናቴን ጠብቅልኝ፣ እናቴ እቅር በይኝ እያለ እያለቀሰም እየጸለየም ይገኛል። የብሌንም አሳዳጊ ለብሌን ትደውልላታለች። ለብሌንም ስትደውልላት ስልኩን ቃል ታነሳለች። ቃልም ካነሳች በኋላ ብሌን ብላ ስትላት ብሌን ምግብ እየሰራች ነው ብላ ትላታለች። እንዴ የምን ምግብ ነዋ፣ ሌላ ምግብ ምን አለ? ልጅሽ እኮ የቤት ሰራተኛ ገረድ ናት ብላ ትላታለች። የብሌንም አሳዳጊ እጅግ ትደነግጣለች። ምን እያልሽ ነው ልጄ? ልጄማ በፍጹም እንደዛ አታደርግም፣ የቤት ሰራተኝነት አሰራም፣ ልጄ የልጆች አስጠኚ አይደለችም ወይ ብላ ስትላት አይደለችም፣ ገረድ ናት። በዛ ላይ ደግሞ ከጎረምሳ ጋር በመተባበር ቤቴን ዘርፏ ነበረ። እኔ አንቺ ታማሚ ስለሆንሽ ለአንቺ ብዬ አላሳሰርኳትም ብላ ትላታለች። ቀጥሎም ደግሞ ካንሰር ታማሚ እንደሆንሽ ነግራኛለች። ለብሌንም ብዙ ብር ሰጥቻለሁ፣ ስለዚህ እግዚአብሔር ይማርሽ በማለት ስልኩን ትዘጋባታለች። ብሌንም ቃልን ምሳል አቅርብልሽ ወይ ስትላት አይ አሳዳጊ እናትሽ ደውላልሻለች፣ ቶሎ ደውልልኝ ስላለችሽ ደውይላት ብላ ትላታለች።
እሷም በኋላ ደውላለሁ ብትልም አይ አሁን ደውይላት ብላ ትላታለች። ብሌንም ትደውልላታለች። ስትደውልላትም አሳዳጊ እናቷ እንዴ ምን አድርጌሽ ነው ይህን ያህል የዋሸሽኝ? ልጄ የሰው ቤት ሰራተኛ ነሽ ወይ አስጠኝ አይደለሽም ስትላት ምንድነው ቆይ ላስረዳሽ እናቴ እኔ አጭር መልስ ነው የምፈልገው አስጠኝ ነሽ ወይስ የቤት ሰራተኛ ስትላት አይ የቤት ሰራተኛ ነኝ እውነቱን ከነገርኩሽ ስለማትፈቅጂልኝ ነው ብላ ትላታለች። ታዲያ ልጄ ምን ብበድልሽ ነው እናቴ ደካማና ካንሰር ታማሚ ናት እያልሽ በእኔ ብር የምትሰበስቢው ብላ ስትላት ብሌንም በፍጹም እንደዛ አላልኩሽም እያለች ከዓይኖቿ እንባ እየረገፉ ነበረ። ሰላምም በዛውን ሰዓት ትመጣና ብሌን ምን ሆነሽ ነው ብላ ስትላት ይሄን ያህል ምን በደልኩሽ ምን አረኩሽ እንዴት አሳዳጊ እናቴን እንደዚህ ትያታለሽ? እኔ አሳዳጊ እናቴ ደካማ ናት ብዬ ግልጹን ስለነገርኩሽና የመጀመሪያ ደሞዜን ስለሰጠሽኝ ነው ወይ ብላ ትላታለች። ሰላምም አንቺ የምታወሪው ነገር እየገባኝ አይደለም ልጄ ምን ሆነሻል ብላ ስትላትም እኔ እንደ እናቴን አይቼሽ ስለወደድኩሽ በጣም መልካም እናት ነሽ ብዬ ስለቀረብኩሽ ነው ወይ እንደዚህ የምታደርጊኝ በማለትም ብሌን እጅግ እየተናደደች ትወጣለች። ሰላምም ቃልን ብሌን ምን ሆና ነው ዛሬ ስትላት አይ አሳዳጊ እናቷ የሆነ ጥፋት አጥፍታለች መሰለኝ ተቆጥታታለች ለዛ ነው ባክሽ ተያት ትላለች። ብሌንም ወደ ቤት ትሄድና አሳዳጊ እናቷን እግሯ ላይ ወድቋ ይቅርታ ትጠይቃታለች። እኔ በፍጹም ይቅርታ አላረግልሽም ለምን ተዋሽኛለሽ እንዴት የ2 ወር ቤት ኪራይ ብቻ ስለከፈልሽልኝ እናቴ ደካማ ናት እያልሽ ብር በኔ ትሰበስቢያለሽ ብላ ትላታለች። ብሌን እኔ እንዴት እንደምወድሽ ታውቂያለሽ አይደል እንዴ እኔ በፍጹም እንደዛ አላደረኩም ብትላትም ልትረዳትና ልትሰማት አልቻለችም። እሷም እሺ በቃ እንደዛ ካልሽ በማለትም ትተዋታለች። እሷም እያለቀሰችም ብትለምናት ዓይንሽም ማየት አልፈልግም ከዚህ ቤት ውጭልኝ ብላ ትላታለች። እማዬ ይቅርታ አድርጊልኝ ብላ ብትላትም ይቅርታ ልታደርግላት አልቻለችም። ሆኖም በዛው መካከል ታዴ ይደውላል። እሱም እንደደወለ ልጄን አመጣልሻለሁ ብለ ደጁን እያየው ይኸውና እስካሁን ድረስ ብሎ ይላታል። ብላ ትለዋለች ልጅሽ አንቺም ማየት አይፈልግም የታዘዘው ስራ ነበረ ያንንም ስራ ሳያከናውል ሌላም ጥፋት አጥፍቷል። ስለዚህ አሁን ቅጣቱን የምትቀጪው አንቺ ነሽ ቅጣቱን አሁን ትቀበያለሽ ብሎ ይላታል። የምን ቅጣት ነው ምን እያልከኝ ያለኸው ብሎ ሲላት በትንሽ ደቂቃ ጠብቂ ከዛም በኋላ ታያለሽ የምትቀጪውን ቅጣት ብሎ ስልኩን ከዘጋባት በኋላ ቃል ጋር ደውሎ የብሌንን ስልክ ይፈልግና ወደ ብሌን ጋር ይደውልላታል። ብሌንንም ሄለው እንዳላት ሰላም ካላት በኋላ አላወኩም ማን ልበል ብላ ስትጠይቀው አታውቂኝም ግን አሳዳጊ እናትሽ እጅግ ውሸተኛና መጥፎ ሰው ናት። እናትሽ በሕይወት እያለች እናትሽ እንደሞተች ነገረችሽ። ሰላም እናትሽ በሕይወት አለች አሳዳጊ እናትሽ ዋሽታሽ ነው ብሎ ይነግራታል። ብሌንም እጅግ ትደነግጥና ከዓይኖቿ እንባ ይፈሳሉ። አሳዳጊ እናቷ እንግዲህ ይቅርታ አላረግልሽም ብላለች። ብሌንስ ይቅርታ ታደርግላት ይሆን ወይ? እንግዲህ አሳዳጊ እናቷ በሕይወት እንዳለች ብሌን ሰምታለች። አሁን ላይ ፋይሉስ ምን ያስብ ይሆን? ቀጣይ ክፍል ላይ ይሄንን የማቀርብላችሁ ስለሚሆን ይሄንን ቤት ላይክ እና ሰም ማድረጋችሁን እንዳዘነጉላችኋለሁ። እንግዲህ እጅግ አስተማሪና ተወዳጅ የሆነ ድራማ ሁል ጊዜ ተከታታይ ስለሆነ እንዲደርሳችሁ የደውል ምልክቷን አብሩ። ስለምታበሩም ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ
ሁላችንም የእግዚአብሔር ጥበቃና ምሕረት ይብዛልን እያልኩኝ ከወዲሁ ለያያችኋለሁ። ከልብ አመሰግናችኋለሁ። ሁል ጊዜ በትዕግስት ስለምትከታተሉኝ መልካም ቆይታ ይሁንላችሁ።